ይዘን የመጣነው ሶፍትዌራችን ወይም ደግሞ የቲምወርክ ፕሮዳክት ሰርቭሊንክ የሚል ስያሜ ተሰጥቶታል። ሰርቭሊንክ የሚለው ስያሜ ምን ይገልጻል የሚሉትን ዲቴል ነገሮች የቆየን በተዘጋጁ ዶክመንቴሽኖች የምናስረዳችሁ ሆኖ በዚህኛው የሲስተም ዲስክሪፕሽን ፓርት ግን እንድታውቁልኝና እንዳስገነዝባችሁ የምፈልጋቸው አብይ ይዘቶች አሉን። የመጀመሪያው ቲምወርክ ሰርቭሊንክ የሚባለውን የሶፍትዌር ፕሮዳክት ሲያመጣ ምንድነው ሊያሳካ የፈለገው ምንድነው ዓላማው የሚለውን ነገር በተወሰነ መልኩ ማሳየት ፈልጋለሁ። ከዛ በተጨማሪ እንደ ቴክኖሎጂ እንደ ሶፍትዌር እነማን ናቸው ተጠቃሚ የሚሆኑት፣ ተጠቃሚዎቹ ገብተው ምን ተግባራትን ነው የሚሰሩት አዳን ዩዘር ማለት ነው። ከዛ በተጨማሪ ደግሞ ቴክኖሎጂ ስለሆነ በራሱ ደግሞ የሚያከናውናቸው ተግባራቶች ይኖሩታል። ሲስተሙ በራሱ ያለምንም ኢንዲፔንደንሲ ያለምንም ዲቨሎፐር ወይም ደግሞ ያለምንም ሲስተም አድሚን ሲስተሙ በራሱ የሚሰራቸው ኮምፖነንቶች አሉ። እነሱን ጠቆም አድርጌያችሁ አልፋለሁ። ፋንክሽናሊቲው ላይ ታረጋግጣላችሁ። ከዛ በተጨማሪ ይሄኛው የሰርቭሊንክ ሲስተማችን እስካሁን ቲምወርክ ካበለጸጋቸው የሶፍትዌር ፕሮዳክቶች ውስጥ በምንድን ነው የሚለየው፣ ምን አይነት ይዘት አለው የሚለውን ነገር አስረድቼ ማልፍ ይሆናል። ስለዚህ የመጀመሪያው ፖይንት ላይ ልምጣና ቲምወርክ ሰርቭሊንክን ዲቨሎፕ ሲያደርግ ምን ኦብጀክቲቮች ምን ዓላማዎችን ሊያሳካ አልሟል የሚለው ሁላችን የቲምወርክ ቤተሰቦች ስለሆነ ከግንዛቤ እንድንነሳ ፈልጋለሁ። የመጀመሪያው ዓላማው ቲምወርክ ሰርቭሊንክን ሲያመርት ዲጂታል የሆነ የገበያ መድረክ መፍጠር ነው። ዲጂታል የሆነ የገበያ መድረክ ሴንስ እናደርጋለን። የገበያ መድረክ ከሆነ መሸጥና መለወጥ አለ፣ መሸጥና መግዛት አለ ማለት ነው። ምንድነው የሚሸጠው ምንድነው የሚገዛው የሚባለው ነገር አንደርስታንድ ማድረግ ይኖርብናል። በዚህ ዲጂታል ቴክኖሎጂ ላይ በዚህ ዲጂታል የገበያ ማዕከል ላይ አገልግሎት ነው የሚሸጠው። አገልግሎት ስንል ደግሞ በጣም ብዙ ነገርን የሚያካትት በጣም ሰፊ ነገር ነው። ለአሁኑ በፌዝ 1 ዲቨሎፕመንታችን ምንሸጠውና ምንገዛው አገልግሎታችን ወይም ተጠቃሚዎቻችን የሚሸጡትና የሚገዙት አገልግሎት በመምህራንና ተማሪ ላይ ዲፔንድ እንዲሆን ወስነናል። ወይም ደግሞ ቲምወርክ እሱን ኦብጀክቲቭ አድርጎ ይዞት መጥቷል። ሁለተኛው ዓላማ አድርገን ያስቀመጥነው ነገር ለመምህራን ሁለንተናዊ የሆነ ዲጂታል የሆነ የሙያ ማዕከል እንዲኖራቸውና በዚህ ሙያዊ ማዕከላቸው ደግሞ ኢንካም እንዲኖራቸው ዓላማ አድርጎ ተቀምጧል። በዚህ ውስጥ የሚከናወኑ ተግባራቶች አሉ። አንደኛው የፕሮፋይል ኮምፕሌሽን ጉዳይ፣ ፕሮፋይሉ የተሟላ የተረጋገጠ መምህር ሆኖ እስከተገኘ ድረስ የሰርቭሊንክ ዩዘር ነው። ተማሪም ቢሆን ደግሞ እንደዛው ማለት ነው ፕሮፋይላቸውን ካሟሉ በኋላ። ስለዚህ የመጀመሪያው ኦብጀክቲቭ አድርገን ያስቀመጥነው እንደ ሀገርም ተግዳሮት ችግር ለሆነው ለመምህሩ ማህበረሰብ የፋይናንስ ማዕከል እንዲሆነውና የሙያ ማዕከል እንዲሆነው አስበን ሰርቭሊንክን አምጥተናል። ሶስተኛው ቤዚክ ኦብጀክቲቫችን የቀጥታ የትምህርት ስርጭት የሚባለው ድሮ አብዛኞቻችን በሬዲዮ እናውቀው የነበረ ሬዲዮ ፕሮግራሞች ነበሩ አይደለ? ይሄኛው ዘመን ደግሞ ዲጂታል የሆኑ ቴክኖሎጂዎች የመጡበት ዘመን በመሆኑ ቀጥታ ስርጭት ወይም ላይቭ ለርኒንግ የኢለርኒንግ ኮምፖነንት ያለው እሱን የሚተገበረና ተግባር ላይ የሚውል እንዲሆን ነው በሰርቭሊንክ የፈለግነው። እሱን ስናደርግ ሚኒመም ቫልዩብል ፕሮዳክት ሪኳየርመንቶች እንዲኖሩት አስበን እየሰራ ነው በፌዝ 1 ላይ። በዚህ ላይቭ ሴሽን ውስጥ ግን ብዙ አይነት ላይቭ ሴሽኖች አሉ። ላይክ ቪአይፒ ቢሆን ለምሳሌ 1-to-1 የሆነ አንድ መምህር ከአንድ ተማሪ ጋር ጊዜውን የሚያሳልፍበት እንዲሆን ወይም ደግሞ አንድ መምህር ከብዙ ተማሪዎች ጋር ጊዜውን የሚያሳልፍበት እንዲሆን ካለሙ እየተሰራ ነው። እነዚህን ኦብጀክቲቮች ለማሳካት ቲምወርክ ሰርቭሊንክን ያጎለበተ ያበለጸገ መሆኑን እንድትረዱልኝ እፈልጋለሁ። ቅድም እንደነገርኳችሁ ሁለተኛው ማሳያችሁ ነገር የዚህ ሲስተም ተጠቃሚዎች ከረንትሊ በፌዝ 1 ዲቨሎፕመንታችን እነማን ናቸው ከተባለ በዋናነት መምህርና ተማሪዎች ይሆናሉ። መምህሮቻችን ሰርቪስ ፕሮቫይደሮች ናቸው የሚሆኑት፣ አገልግሎታቸውን የሚሸጡ ናቸው የሚሆኑት። ራሳቸውን በገበያው ላይ ያቀርባሉ። ራሳቸውን የሚያቀርቡበት የራሳቸው ልኬታ ይኖራቸዋል። ወደ ገበያ የሚያቀርቡት ማንነታቸው አገልግሎት ሰርቪስ የሚያቀርቡበትን እድል ይፈጥርላቸዋል። መምህራን በዚህ መልኩ ሰርቭሊንክ ላይ ተዋናይ ነው የሚሆኑት። ሁለተኛዎቹ መምህር ካለ ያው ደግሞ እንደምታውቁት በነባራዊ ሁኔታ ተማሪ አለ። ተማሪም የራሱን ሪኳየርመንት ያስገባል። እዚህ ውስጥ ግን በዋናነት ከመምህራን የሚመጣውን ሰርቪስ ከማግኘት በተጨማሪ ታስክ ፕሮቫይደሮችም ይሆናሉ። ስራ ይሰጣሉ ለመምህሮቻቸው። ለምሳሌ አንድ 12ኛ ክፍል ተማሪ 12ኛ ክፍል ፊዚክስ ዩኒት እዚህ ላይ ይችኛዋ ሴክሽን ከብዳኛለች የሚሰራልኝ መምህር ብሎ ታስክ ይሰጣል። ኤኒ ፊዚክስ መምህር ኢትዮጵያ ውስጥ ሆኖ ሌጋል የሆነ ከረንትሊ በመማር ማስተማር ሂደት ውስጥ ያለ መምህር
ይችን ጥያቄ ላያት ይችላል ፊዚክስ የሆነ መምህር ማለት ነው። ለኬሚስትሪ አይሄድለትም፣ ለፊዚክሶች ብቻ ነው የሚሄድ። የትኛው ፊዚክስ ነው ሊመልስለት የሚገባው ለተማሪ? እሱን በሲስተማችን ወይ በምናበለጽገው የሰርብሊንግ አልጎሪዝም ሰሌክት ይደረግና ተማሪውም በሚፈልገው መምህር ጥያቄው እንዲመለስለት አፕላይ ያደረጉትን አክሴፕት ያደርጋል። ዘን መማር ማስተማር ሂደቱ ይከናወናል ማለት ነው። እዚህ ጋር ማሳየት የፈለኩት ተማሪው ስራ ይሰጣል፣ መምህሩ ደግሞ አገልግሎቱን ይሰጣል። ሌላው ሶስተኛና አሁን ባለው ሁኔታ የሚመለከተው ጉዳይ የቲምወርክ ቋሚ ሰራተኞች ከዚህ በኋላ ቨርቹዋል የሆነ ስራ ካላቸው ቨርቹዋል ስራቸውን የሚያከናውኑት በሰርብሊንክ ይሆናል። ቲክቶክ ላይ መግባት አይጠበቅብንም። ቲክቶክን አንፈልገው ማለት አይደለም። ቲክቶክን ለሌላ ጉዳይ ልንፈልገው እንችላለን። ግን ሌሎች ስራዎች ካሉ በሰርብሊንክ ገብተን የምንሰራበት ሲቹዌሽን አለ። እሱም የልምምድ ጊዜ መልክ የባለን የምናገኘው ነው የሚሆነው። ሁላችን እናየዋለን። እነዚህ የሲስተም ተጠቃሚዎቻችን ምን ምን ተግባራትን ማከናወን ይችላሉ? ስፔሲፊካሊ በፋንክሽናሊቲ ተግባሩ የፋንክሽናሊቲውን ሲያሳይ የምናየው ይሆናል። ለአሁኑ ግን ኮንሰፕት እንዲኖራቸው ያህል እነዚህ ሶስት ያልኳቸው አካላቶች ምን ምን ይሰራሉ? የድርጅቱ የቋሚ ሰራተኞችን በተመለከተ እንዳልኳችሁ ምንም አይነት ቨርቹዋል አክቲቪቲ ቢኖር በሰርብሊንክ ደሊቨር እናደርጋለን የሚለውን ሰሩልኝ። መምህራንን በተመለከተ የመጀመሪያው ስራቸው በሰርብሊንክ አገልግሎት ለመሸጥም ራሳቸውን ለመሸጥም ከመጡ ራሳቸውን ወደ ሲስተሙ መመዝገብ ይኖርባቸዋል። መምህራንን ስታስቡ ግን እንደምታውቁት የቲምወርክ ቤተሰቦች አሁን ላይ መምህራን እጃችን ላይ ናቸው ያሉት። በመምህራን መረጃ ማዘመን ውስጥ በተገበርንባቸው ቦታዎች ውስጥ እጅግ ብዙ ሺህ የሆኑ መምህራኖች እጃችን ላይ ያሉ። እነሱ ኦልሬዲ ቬሪፋይድ የሆኑ ናቸው። ራሳቸውን ድጋሚ መመዝገብ አይጠበቅባቸውም። ሎጊን አድርገው በቀጥታ ይገባሉ። ባይ ዲፎልት ቬሪፋይድ ናቸው ማለት ነው። ምክንያቱም መንግስታዊ ተቋም ጋር ሄደን ሰነዳቸውን ስላስገባ ህጋዊ ሰዎች ናቸው። ሌሎች ግን የሰርብሊንክ ሜምበር መሆን የሚፈልጉ ይህንን የመምህራን መረጃ ማዘመን ያልተገበርንባቸው ቢኖሩ ልንገድባቸው አልወደድንም። እንዲገቡ ፈቅደንላቸዋል። ያን ሲያደርጉ ራሳቸውን ሬጂስተር ያደርጋሉ። ሬጂስተር ሲያደርጉ ማሟላት ያለባቸው ሪኳየርመንቶች አሉ። እሱን ያደርጋሉ። እሱን አድርገው ከጨረሱ በኤፍኤምኤሱ ቬሪፋይድ የሆኑ ራሳቸውን መዝግበው ቬሪፋይድ የሆኑ ካሉ ቀጣይ የሚሰሩትን ተግባራቶች ይሰራሉ። ለምሳሌ የመጀመሪያው የሚያደርጉት ራሳቸውን በገበያው ብቁና ተወዳዳሪ ለማድረግ እንግዲህ ሰርብሊንክ ገበያ ማዕከል ነው እያልን አይደለ? ዲጂታል የሆነ ገበያ ማዕከል። እዛ ገበያ ማዕከል ውስጥ ከገቡ አሸናፊ የሚሆነው ራሱን የሸጠ ራሱን ታዋቂ ያደረገ ራሳቸውን ታዋቂ የሚያደርጉበትን ተፈላጊነታቸው የሚጨምሩበትን ኮንተንት ክሬት አድርገው ፖስት ማድረግ ይችላል። ከዛ በተጨማሪ ተማሪዎቻቸውን ይጠቅማል ከሆኑ በተማሪዎች ፖስት የሚደረግ ታስክ እንደየዲፓርትመንታቸው እንደየትምህርት ይዘታቸው ይመጣላቸው። ለፊዚክስ ተማሪ ጥያቄ ከለቀቀ ለፊዚክስ መምህር ነው የሚደርሰው፣ ለኬሚስትሪ ወይ ለሌላ ትምህርት አይደርስም ማለት ነው። እሱን ታሳቢ ያደረገ ስራ ማየት ይችላሉ። በስተመጨረሻ ሰርተው ሲያጠናቅቁ ፋይናንሻል ጉዳይ አውርተናል። ገንዘባቸውን ዊዝድሮ የሚያደርጉበት የሚያወጡበትና የሚያስገቡበት ፋይናንሻል ትራንዛክሽን የሚከናወንበት የሰርብሊንክ ኮምፖነንት አለ። እሱንም እዛው ተግባር ስራችን ላይ የምናይ ይሆናል። ሁለተኛዎቹ ተጠቃሚዎቻችን ተማሪዎች ናቸው ብለናል። እንዳልኳቸው እነዚህኛዎቹ ቢሆኑ መጀመሪያ ለመግባት ህጋዊነታቸው መረጋገጥ መቻል አለበት። ራሳቸውን ወደ ሰርብሊንክ ይመዘግባሉ። ፕሮፋይላቸውን ካሟሉ በኋላ ቀጣይ ተግባራትን ማከናወን ይችላሉ።